በቲቪ ቫርዚሽ እንግዲህ የሚገቡት የተወሰኑ ኳሶች አሉ። አንድ አራት አካባቢ አሉ። ለምሳሌነት ያህል ቲቪ ቫርዲሽ፣ ፉትቦል ኤችዲ እና ዋታን፣ አሪዞ ኤቴን እነዚህ አሉ። ግን ምንድነው መሰላችሁ እነዚህ አሁን የሚያሳዩት የተጠበቁ ጨዋታዎችን በመሃል ምናልባት በእነሱ ፍላጎት አንዳንዴ ሊያሳዩ ይችላሉ። ግን ወጥነት የላቸውም ብዬ አምናለሁ። ከዚህ የተሻለ ምንድን አለ ብዬ ሰጀስት አደርጋቸዋለሁ መሰላችሁ? ኤስፒቲቪ በኢትዮ ሳት ላይ ስላለ እሱን ብትጠቀሙ ባይ ነኝ። እባካችሁ ሰብስክራይብ አድርጉልኝ፣ ላይክ፣ ሼር እና በኮሜንትም እስኪ አበረታቱኝ፣ ሀሳብ ስጡኝ እና አመሰግናለሁኝ። መልካም ቀን ይሁንላችሁ። ባባይ። አሁን እየሰራሁኝ ያለሁት ቲቪ ቫርዚሽ ነው። ቲቪ ቫርዚሽ እንግዲህ አስቸጋሪ ከሚባሉ ስራዎች መካከል አንዱ ነው። ቢሆንም ግን በስሩ የተወሰኑ ውስን የኳስ ቻናሎች አሉ። ለምሳሌ ዋታን ቲቪ፣ አሪዞ፣ ኤቴን፣ ቫርዚሽ እና ፉትቦል ኤችዲ እነዚህን አምስት ገደማ የኳስ ቻናሎች ይዟል። እንግዲህ ቲቪ ቫርዚሽ እና ፉትቦል ኤችዲ ያው ክራክ ናቸው። እንዳያችሁት ጽሁፍ ላይ ቢስኬ አስቀምጨላችኋለሁ። ያው እነዚህን ቢስኬ ለቲቪ ቫርዚሽ የቲቪ ቫርዚሽ ቢስኬ 03 ኤ 01 ቢቢኢ 20 ሲ16 ዲ4ኤ ነው እንደምታዩት። እንግዲህ ሌላውን ደግሞ የፉትቦል ኤችዲም ከጽሁፉ መረዳት ትችላላችሁ። እነዚህን አሞልታችሁ ወደ ስራው እንዲገባ አክቲቬት ማድረግ ትችላላችሁ ነው። ሌሎች እንኳን እነዚህን ቁጥሮች አይጠቀሙም፣ ራሳቸውን አክቲቬትድ ያደረጉ ናቸው። በተጨማሪ ምንድነው ማንኛውም ስራ ላይ ያው ጥንቃቄ ያስፈልጋል። እንደምታዩት ትንሽ አስቸጋሪ ስራ ነው። ያለሁበት የወጣሁበት ጣራም ትንሽ ከፍታ ላይ ስለሆነ ትንሽ አስቸግሮኛል። ባላችሁበት የስራ መስክ ጠንክሩ። አሁን ግን ወደ ስራው ዳይ